ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬም በሌላ ቪዲዮ ተገናኝተናል። ከዚህ በኋላ እንደነገርኳችሁ በየአራት ቀኑ ትምህርታዊ የሆኑ ቪዲዮዎችን በዚህ ዩቲዩብ ቻናል ለቅላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮውን እያያችሁት ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ዛሬ በዚህ ቪዲዮ የምናየው ባንኮች ሊኩዊዲቲን እንዴት ይጠቀማሉና ታይፕስ ኦፍ ሊኩዊዲቲ ነው። ታይፕ 1 ሊኩዊዲቲ የምንለው ኢኳል ሃይ ወይንም ኢኳል ሎው ነው። ብዙዎች ይሄንን ድርብ ብለው ይጠሩታል። ሐሳቡም ሊኩዊዲቲ በብዛት የሚሰበሰብበት ቦታ ነው እንደማለት ነው። ኢኳል ሃይ ወይም ኢኳል ሎው የምንለው ተቀራራቢ የሆኑ ወይንም ደግሞ እኩል የሆኑ ሃዮች ሲፈጠሩ ነው። እነዚህ ሃዮች ከተወሰዱ በኋላም ወይንም እነዚህ ሎዎች ከተወሰዱ በኋላም ከፍተኛ የሆነ ሪቨርሳል ይፈጠራል። ከዚህ ሪቨርሳልም ሃይ ፕሮባቢሊቲ የሆኑ ትሬዶችን ማግኘት እንችላለን። ሁለተኛው ወይንም ደግሞ ታይፕ 2 ሊኩዊዲቲ የምንለው ስዊንግ ሃይ ወይንም ስዊንግ ሎው ነው። ይሄም ሊኩዊዲቲ አድቫንስድ የሆነ ሊኩዊዲቲ ነው። ብዙ ጊዜ ስዊንግ ሃይ ላይ ወይም ስዊንግ ሎው ላይ ስቶፕ ሎስ ይቀመጣል። አድቫንስድ የሆነም ነው የምንልበት ምክንያት ስዊንግ ሃይ ላይ የተቀመጡ ስቶፕ ሎሶች ብዙ ጊዜ አይወሰዱም። ስዊንግ ሃይን እንደ ታርጌት መጠቀም እንችላለን።